ሰላም ጤና ይስጥልን ውድ ምን አዲስ ከአይሜ ጋር ዩቲዩብ ቻናል ቤተሰቦቻችን ሰበር ዜና ይዘናል። ዜናዎቹን እንደሚከተለው እናቀርባለን። በቅድሚያ አጫጭር ዜናዎቹን ነው። በደረቅ አሳ ውስጥ ተደብቆ ሲያልፍ የነበረው አደገኛ የኮኬን እጽ በቦሌ ኤርፖርት ተያዘ። ስሪላንካ ነዳጅ ለመቆጠብ ረቡዕን የእረፍት ቀን አድርጋ አወጀች። የስራ ቀናትም ወደ 4 ቀናት ዝቅ ብሏል ተብሏል። ኢትዮጵያና ጣሊያን በተለያዩ ዘርፎች ያላቸውን ትብብር ለማጠናከር ተስማሙ። ካፍ አነጋጋሪ ውሳኔ አሳልፏል። ሴኔጋል የአፍሪካን ዋንጫ ተነጠቀች። ውድ ተመልካቾቻችን ወደ ዝርዝር ዘገባዎች እናልፋለን። በደረቅ አሳ ውስጥ ተደብቆ ሲያልፍ የነበረው አደገኛ የኮኬን እጽ በቦሌ ኤርፖርት ተያዘ። የብሔራዊ መረጃና ደህንነት አገልግሎት 4.48 ኪሎ ግራም ኮኬን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ ሲል በቁጥጥር ስር መዋሉን ገለጸ። መነሻውን ናይጄሪያ መድረሻውን ህንድ ባደረገው ተጠርጣሪ ሻንጣ ውስጥ በደረቅ አሳ ውስጥ ተደብቆ ሊያልፍ የነበረው 4.48 ኪሎ ግራም ኮኬን የብሔራዊ መረጃና ደህንነት አገልግሎት አቪዬሽን ሴኩሪቲ ሰራተኞች ባደረጉት ጥብቅ ክትትል ፍተሻ በቁጥጥር ስር መዋሉን ተመላክቷል። 172 ፍሬ ብዛት ያለው 4.48 ኪሎ ግራም የሚመዝን አደገኛ እጽ በዓለም አቀፍ መንገደኞች ማስተናገጃ ተርሚናል በተገጠመው ዘመናዊ አክሰር መሳሪያ መለየቱን ነው አገልግሎቱ መስሪያ ቤቱ ያስታወቀው። ተጨማሪ ምርመራ እንዲደረግ ተጠርጣሪና ሌሎች መረጃዎች ለኢትዮጵያ ፌዴራል ፖሊስ ተላልፈዋል። ካፍ አነጋጋሪ ውሳኔ አሳልፏል። ሴኔጋል የአፍሪካ ዋንጫን ተነጠቀች። ካፍ ይግባኝ ሰሚ ቦርድ የሴኔጋል አፍሪካ ዋንጫን ድል ሰረዘ። የአፍሪካ እግር ኳስ ፌዴሬሽን ካፍ ይግባኝ ሰሚ ቦርድ ባሳለፈው አስገራሚ ውሳኔ በ2025 በሞሮኮ አስተናጋጅነት በተካሄደው የአፍሪካ ዋንጫ ፍጻሜ ጨዋታ ሴኔጋል አግኝታ የነበረውን ድል እንዲሰረዝ ወሰነ። ቦርዱ ውሳኔውን ያሳለፈው የውድድሩ መመሪያ አንቀጽ 84 መሰረት ባደረገ ሲሆን የሴኔጋል ብሔራዊ ቡድን ፍጻሜ ጨዋታ በራሱ ፍቃድ አቋርጦ ወጥቷል በማለት ውጤቱን ለሞሮኮ ሰጥተዋል። በጨዋታ መደበኛ ክፍል ጊዜ መጠናቀቂያ ደቂቃዎች ላይ ዳኛው ለሞሮኮ ፍጹም ቅጣት ምት በመስጠታቸው የሴኔጋል ተጫዋቾች ፍጹም ተገቢ አይደለም፣ አድሏዊ የሆነ ውሳኔ ነው በማለት ተቃውሟቸውን አሰምተው ነበር። ተቃውሟቸውን ለመግለጽ ሜዳውን ጥሎ የወጡ ሲሆኑ ከ10 ደቂቃ በላይ ለመመለስ ፈቃደኛ ባለመሆናቸው ጨዋታ እንዲቋረጥ ምክንያት ሆኗል ተብሏል። ይህን ተከትሎ ሴኔጋል መጀመሪያ ላይ በሜዳ ላይ አግኝታ የነበረውን ውጤት ሙሉ በሙሉ ተሰርዟል። ኢትዮጵያና ጣሊያን በተለያዩ ዘርፎች ያላቸውን ትብብር ለማጠናከር ተስማሙ። የገንዘብ ሚኒስትር አህመድ ሺዴ ከጣሊያን ኢኮኖሚና ፋይናንስ ሚኒስትር ከጂያንካርሎ ጆርጊቲ ጋር ተወያይተዋል። ሚኒስትሮቹ በውይይታቸው ኢትዮጵያና ጣሊያን በቁልፍ ኢኮኖሚያዊ ጉዳዮች ላይ በሚኖራቸው ትብብር ዙሪያ በትኩረት መክረዋል። በዚህ ወቅት ጣሊያን ለኢትዮጵያ ልማት ፕሮግራም የምታደርገውን ድጋፍ አጠናክራ እንደምትቀጥልም አረጋግጠዋል። በተለይም ሀገራቸው የኮይሻ ኃይል ማመንጫ ፕሮጀክት ግንባታን በገንዘብ ለመደገፍ ቁርጠኛ መሆኗን ነው የተናገሩት። በተጨማሪም ጣሊያን ለግዙፍ ቢሾፍቱ አውሮፕላን ማረፊያ ግንባታ በገንዘብ ተቋማት በኩል ድጋፍ እንደምታደርግ አጽንኦት ሰጥተዋል። ሀገሪቱ በተለያዩ የልማት ፕሮጀክቶች ላይ በጋራ ለመስራትና ትብብራችን ለማጠናከር መስማማታቸውን የሚኒስትሩ መረጃ ያመለክታል። ኢትዮ ጣሊያንን አጋርነት ወደ ስልታዊ ግንኙነት በማሳደግ ዘላቂና አካታች ኢኮኖሚ ለመገንባት ከስምምነት ላይ መድረሳቸውም ተጠቁሟል። ስሪላንካ ነዳጅ ለመቆጠብ ረቡዕን የእረፍት ቀን አድርጋ አወጀች። የስራ ቀናትም ወደ 4 ቀን ዝቅ ብሏል ተብሏል። የመካከለኛ ምስራቅ ጦርነትን ተከትሎ የነዳጅ ዋጋ በአንድ በርሜል $1 መድረሱን፣ በሆርሙዝ ሰርጥ የነዳጅ ጉዞ መገታቱን በእስያ ሀገራት ላይ ከፍተኛ ቀውስ ደቅነዋል። ሊከሰት የሚችለውን የነዳጅ እጥረት ለመቋቋም ስሪላንካ በየሳምንቱ ረቡዕን የመንግስት መስሪያ ቤቶች ዝግ የሚሆኑበት የእረፍት ቀን አድርጋ አውጃለች። እንደ መንግስት መምሪያ መሰረት ይህ ትምህርት ቤቶችንና ዩኒቨርሲቲዎችን የሚጨምር ነው ተብሏል። ነገር ግን እንደ ጤናና ኢሚግሬሽን ባሉ አስፈላጊ አገልግሎቶች ላይ በተሰማሩ የመንግስት ተቋማት ላይ ተጽዕኖ እንደሌለው ተገልጿል። በሀገሪቱ ረቡዕ የእረፍት ቀን መደረጉን ተከትሎ የስራ ቀናት ወደ 4 ቀናት ዝቅ እንዲል ተደርጓል። ከዚህ በተጨማሪ ዜጎች በኮታ ነዳጅ የሚገዙበት የብሔራዊ ነዳጅ ፒስ ምዝገባ መጀመሩም ተመላክቷል። 15 ሊትር ለግል መኪና፣ ለሞተር ሳይክል 5 ሊትር እንዲገዙ የሚገድብ ሽንሽን ተደርጓል። የሀገሪቱ ፕሬዝዳንት አኑር ኩማር ዲሳናቄ ለከፋው መዘጋጀት አለብን ብለዋል። ውድ ተመልካቾቻችን ስትከታተሉ የነበረው ከምን አዲስ አይሚ ዩቲዩብ ቻናል ሲተላለፍላችሁ የነበረው የዕለቱ ዜና ነበረ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ።